አቤት አየለ እባላለሁ ከብቃት ፊልም ፕሮዳክሽን ነው የመጣሁት በሲኒማ ቤታችሁ ፊልሜን ለማስመረቅ ስላሰብኩ ደብዳቤ ለማስገባት ነበር የመጣሁት በነገራችን ላይ ፊልሙን ካላሳቀኝ እዚህ ሲኒማ ቤት አይታይም ይቅርታ እኔ የሰራሁት ፊልም ትራጀዲ እንጂ ኮሜዲ አይደለም ምን ትራጀዲ ኑሮ ትራጀዲ ለሆነበት ህዝብ ትራጀዲ ፊልም ብታሳየው ምን ይገርማል አይደለም እኮ አትበለኝ እኔና ባለቤቴ ይህንን ሲኒማ ቤት የገነባ ነው ገንዘብ ለማግኘት ገንዘብ ደግሞ የሚገኘው ከኮሜዲ ፊልም ብቻ ሁሉሽ ምን መሰለሽ ሊሆን ይችላል እሱ ግን ማን አለበት ሁሉም አዳዲስ ተዋናያን ናቸው ግን የተወና ብቃታቸው እጅግ በጣም የሚያስገርም ነፃነት ወርቅን የሌለበትን ፊልም ይዘመተን የፊልም መንገብ ነፃነት እሱ እንኳን ይቀር ሁሉም ፊልሞች ላይ በአንድ አይነት የጺም ስታይል የሚሰራው ባባ እሱም ይቀር የመደቡት ሰው ሲቀርባቸው በአንዴ ከላይት ማንነት አንስተው አክተር ያደረጉት ማን ሌላ እሱ መስራበት እንጂ ደዳቤ ይቅርታ አልጨረስኩም ባትጀምሩ ይሻል ነበር ከመንገድን ጽዳቷን ትጠራለሻለሁ ከቢሮሽ ጋር አብረህ ይሄንን የቆሸሸ ጭንቅላትሽንም እንድታጸዳ ነግራታለሁ ምን ሆነሽ ነው እንደተፈጠርሽው? ኧረ አልጠፋው። ፍሬሽል እንዴ? ኧረ እባክህ ሰላም ነው? እንዴት ነው? አሪፍ ነው እግዚአብሔር ይመስገን። ያ ፊልም እንዴት ሆነ? ጨረስኩኝ እኮ። ኧረ እባክህ ኮንግራት። ኦኬ እንዴ ማይነገርም እንዴ? ምን ያው የነገርኩሽ በቃ ሩጫ ሆነ። ምንም ሊመቸኝ አልቻለም በቃ። ወይኔ ሲራል በጣም እሺ የት ነው የሚታየው? ይኸው እዛ ደረጃ ላይ እንኳን ገና አልደረስኩም። አሁን በሁሉም የግል ሲኒማ ቤቶች ለማስመረቅ ገና ፕሮሰስ ላይ ነው ያሉት። ምን ለጽሌ ነበር ፊልም እንዴት ባለፈው ያየሁለት ፊልም ወይኔ እንዴት ደስ ይላል መሰለ እንዴት ደስ እንደሚል ለጽማ አየለ መቀናቱ ነው ድሮንስ አማተሮች የሚበልጣቸው ሰው አትወዱ በቀደም እንግዲህ ፊልምን እንዳየነው ዛሬ ውጤት ልንነግር ነው የጠራነው ኦኬ ፊልም በሲኒማ ቤታችን እንዲታይ ከፈለክ ከኔ ጋር በሶስት ነገሮች መስማማት አለብህ አንደኛ ትራጀዲ ይበዛዋል ልታስለቅሰን ሞክራል አርቲስት አየለ ስማ ከዚህ በፊት የዚህ ሲኒማ ቤት ስራ አስኪያጅና ገምጋሚ እኔ ቢሆን ውሳኔ በሲኒማ ቤታችን አይታይም ነበር አረ አሁን የምታረጋው ትራጀዲ ፓርቱን ታቀዘቅዘውና ኮሜዲው ሞቅ ታረጋለህ ሌላው ደግሞ ሪያሊቲ ብላ ያስገባቸውን ጭቃ ቤቶች ደሳሳ ጎጆች የተወላገደ ሶፋ እነሱ የኛ ኦዲየንስ አይፈልጋቸው የኛ ኦዲየንስ የሚፈልገው ቆንጆ ቪላ ቤቶች ማሳለጫ ናኒ ህንጻ ደንበል ህንጻ እንደውም ባቡሩ ብታስገቡ ሌላው ደግሞ እነዚህ ከማዘር ቤት ከፋዘር ቤት ላይ ያመጣቸው መሬት ዋናዎች ሴትና ወንዱ እንደ ካሮት ነቅለህ ታውጣና በታዋቂ ሰዎች ተተካቸው እሺ ታዋቂ ደግሞ ስለ በእግዚአብሔር ሻፈራው ደሳለኝ ይዘብኝ እንዳትመጣ ለምን ሲኒማ ቤቱን ፈንዱረዳ አድርገዋል የሱ ፊልም እዚህ ሲኒማ ቤት እንዳይገባ ተከልክሏል ኦዲየንስ ሰልችቶታል ሌላው ደግሞ ይሄ ካንገት ላይ ማተብ ያስበጠሰ ቤቶች ነው ምናምን ድራማ የሚያሰራው ሰው እሱ እንዳታመጣ እና ወንዱም አታረጋው ለመሰለ ያው ነፃነት ወርቅ ነው በእግዚአብሔር ጭብጠኝ ነፃነት አይተዋል ሬሴስ እንዴት እንደሚያጫጅል ሰው አጃጅሎ ሲያስቅ እንደው ሶስተኛው ዓለም ጦርነት በምን ይነሳል የሚለው ዳይሎግ አስገባው ከተተው አሁን ነው ያለው ከተተው ነው በቃ እሺ ሴቷንስ ሴቷን እንኳን እኔ ያመጣላለሁ እንቁና ታዋቂ የሆነች ምርጥ አርቲስት እኔ ያመጣላለሁ መሰረት ወራቴ አንተ ያማ እሺ ማደራ ሰፋ እነሱን ብቻ ነው የምታውቀው እኮ ነው ፊልምን ያበላሸው እንዴ ቆይ ታዲያ ከነዚህ በላይ ማን ታዋቂ አለ የኔ ሚስት የኔ ሚስት የእርሶ ሚስት ታዋቂ ነች እንዴ
እኔ ነኝ ገምጋሚ አንተ ነህ ገምጋሚ ለጊዜው እሱ ነው ለሁሌስ ቢሆን ለዘላለምስ ቢሆን ደግሞ የኢትዮጵያ ፊልም ለመገምገም እውቀት ያስፈልጋል እውቀት እና አርቲስት አየለ ከኔ በላይ ጥበብ ከኔ በላይ እውቀት በዚህ ሀገር ላይ ከኔ በላይ ጥበብ ከኔ በላይ በማሳጅ አገልግሎት ችሎታ ያለው ካለ ልቀጣ እንዴ እስቲ ገመና ላይ ሰው ለሰው ላይ ሰሩ አርቲስቶችን በአጠቃላይ ጠይቃቸው እዚህ ሀገር ያሉ ታዋቂ አርቲስቶችን ጀርባቸው ማሸጫለው ስማ ፊልሙ እኮ የሚጎረብጠው እኔ ስላላሸሁት ነው ጀርባ ማሸት ያሳደረበት ተጽዕኖ ወደ ፊልም ገምጋሚነት ያመጣው ደግሞ የዚህ ሲኒማ ቤት ባለቤት በታችኛው ግራውንድ ቤታቸው ባለው ጂምናዚየም ማሳጅ አገልግሎት ሰጥ ነበር ትትናይን የሥራ ተነሳሽነቴ አይተው ይሄው እዚህ ወንበር ላይ የፊልም ገምጋሚ ያለው በጣም ይገርማል ሌላው ደግሞ ከዚህ በፊት የነበረው የዚህ ሲኒማ ቤት ገምጋሚ በእጁ ሻካራነት የተነሳ ሲዲ ያበላሽ ነበር አየው ከባዝሊንና ክሎሽን ጋር የዋለ እንዴት እንደሚያምር እስቲ ካሴት ነው አንድ ጭረት አለበት ጠይቅ እንጂ አርቲስት አየለ መጀመሪያ ይሄንን ባጥኖሮ እኔም እርሶ ጋር መምጣት የነበረብኝ ወገቤን ለማስገምገም እንጂ ፊልም ለማስገምገም አልነበረም ማካንተ ስማ የሚስቴን ነገር ግን አደራ አስብበት አሻሽለው ደግሞ ሄሎ አቤት አየለ አቤት እንደምን አለ አስታወስከኝ ቀጸላ ባላለው ከሳምንት በፊት ፊልምን ይዘህ መተህ ሲኒማ ቤታችን አስገምግመን ነበር አስታወስኩ ያው በተለያዩ ምክንያቶች ፊልምህ ለሲኒማ ቤታችን ባይመጥንም 350,000 ብርን ያህል ብር አውጥተህ ሳይታይልህ ሲቀር ይሄ ለአንተ ከባድ የሞራል ኪሳራ በዛም ነው ልረዳህ የደወልኩልህ ኦኬ በጣም አመሰግናለሁ ምንም አይደለም ግን በምን መልኩ ነው የምትረዳኝ አብራኝ ያለችውን ገምጋሚ እንደምንም አሳመኝልህ ፊልም እንዲታይ አደርግልሃለሁ እሺ እኛ ጋር ታየልህ ማለት ደግሞ በሁሉም ሲኒማ ቤት እንደሚታይ አትጠራጠር እሺ ምክንያቱም ኔትወርካችን ሰፊ ነው በጣም ነው የማመሰግነው በእውነት አየለ አቤት ይሄን ሁሉ ነገር ሳደርግልህ መቼም ሁለታዬን 10,000 ብር በመክፈል ትመልሳለህ 10,000 ምንድነው የተለመደ ነገር ነው አየለ አላደርገውም እንግዲህ ያውስ ምርጫው ያንተ ነው ለማንኛውም በሐሳቡ ከተስማማህ ደውልልኝ በጭራሽ አላደርገውም ባልና ማስታወቂያ ቢሮ ይመጥናል ብሎ ማረጋገጫ በሰጠኝ ፊልም ካለሙያቸው በተቀመጡ ፊልም ገምጋሚ ተብዬዎች እንዲህ ልሰቃይ እሺ ለማን ነው አቤት የሚባለው ለማን ነው የሚጮህሽ አድማጮቻችን በጋበዝናችሁ ሙዚቃ ዘና እንዳላችሁ እናምናለን አሁን ደግሞ የስፖንሰራችንን መልእክት እናደምጥና እንመለሳለን አብራችሁን ቆዩ በመዲናችን አዲስ አበባ ምርጥ የአማርኛ ፊልሞች የሚታዩበት አዲስ ሲኒማ ቤት ቦሌ በሚገኘው ፍሬም ህንፃ ላይ መከፈቱ ሰምተዋል እንግዲያውስ አዲስ ሲኒማ ቤታችን ከሰኞ እስከ ዘና በሚመለከታቸው የተለያዩ የሀገር ውስጥ አማርኛ ፊልሞችን በማሳየት ላይ ይገኛለን ባለጌዎቹ ሳይፈክል እድሌን መሞከር መቻል አለብኝ መፍጠን አለብኝ ይግቡ እዚህም አንተ ነህ እሺ ቆይ አንዴ ሰው መጥቶብኛል አንዴ እንግዳ መጥቶብኝ ነው ኦኬ ደውላለሁ አርቲስት አየለ ሰላም ነው እንዴት ነው ሰላም ቆንጆ ነው አለን እንዴት ነው ቁጥር 2 ሲኒማ ቤት ከፍታችሁ ነው
እኮ 15 ቀን ሞላውን ከተከፈተ ነው። አዎ የዛ ቤት ያለኝን የሥራ ተነሳሽነትና ነግሬያለሁ ባለፈው አትራፊነት በማየት ነው የዚህ ሲኒማ ቤት በተጨማሪ ደሞዝ የቀጠሩኝ። አይ በጣም ጥሩ። እና ዛሬ እዚህ ምርቃትን በተመለከተ ደብዳቤ ለማስገባት ነው የመጣሁት። ያ ፊልም እንዳይሆን። ኧረ በጭራሽ ይሄ ጓደኛዬ ፊልም ነው። ባለቤቱ ወልዳ ስላልተመቸው እኔ ደብዳቤ ላስገባለት ነው የመጣሁት። ኮሜዲ ነው? አዎ በጣም ቆንጆ ፊልም፣ በጣም ያስቃል። ትተማመንበታል? አዎ። አንተን ታዲያ ለምን እንደዚህ አይነት ጓደኞች ካሉ አይመክሩም? ኮሜዲ እኮ ነው የሚያዋጣው። ጓደኛ አውቆበታል። ርዕሱ ምንድነው? ምናምን ርዕሱ ምንድነው? ነፃነት ወርቅነህና የእርሶ ሚስት